ይህ ቪዲዮ እድሜያችሁ ከ20 እስከ 35 ከሆናችሁ ብቻ ነው። ይህን የምላችሁ ዋነኛ ምክንያት የሥራ ዓለም ስለምትገቡ ከ20 እስከ 35 ያላችሁ ሰዎች የራሳችሁን ንግድ ለመጀመር እያሰባችሁ ይሆናል። የራሳችሁን ንግድ ከመጀመራችሁ በፊት ይህንን ቪዲዮ እያያችሁት ከሆነ አንድ የምነግራችሁ ነገር በጣም ትልቅ መልእክት ነው የሚሆነው ማለት ነው። ስለዚህ ተከታተሉኝ፣ ነጥቦች በደንብ ያዙ። የማውቀውን ነገር ስለሆነ ሼር የማደርግላችሁ በጣም ይጠቅማችኋል። ስሜ ሐምዲ አዲል ነው። ነገር ግን ሶሻል ሚዲያ ላይ ሐምዲ ፈቂ ነው። ያው ፈቂ በማለት ምን እንደሆነ ብቻ የቤተሰብ ስም ነው። በደንብ እናወራበታለን ሌላ ጊዜ። ነገር ግን ሐምዲ ፈቂ ነው። ወደ ነጥቡ ስመጣላችሁ ሶሻል ሚዲያ የጀመርኩት በጣም ቆይቷል እና ሶሻል ሚዲያ በምጀምርበት ሰዓት የማውቀውን ነገር ጀስት ሼር እያደረኩኝ ኤክስፒሪየንሲን እንጠቀም ነበር። ከዛ በኋላ ቀስ በቀስ ስራዬን እያስተዋወቅኩኝ የማደርገውን ነገር በመስራቴ ያኔ ገንዘብ ማግኘት ጀመርኩኝ ማለት ነው። ገንዘብ እንዴት እያገኘው እንደሆነ በምን አይነት መንገድ እንደሆነ ወደፊት ሼር አደርጋችኋለሁ፣ ስራዬን እንዴት እያሳደግኩት እንደሆነ። ነገር ግን ዛሬ ይዤላችሁ የመጣሁት ነጥብ በዚህ እድሜ ክልል ያላችሁ ሰዎች ከሆናችሁ ንግዳችሁን ስትጀምሩ ወይም ደግሞ አንድ ነገር ልትጀምሩ ትርፋማ የሚያደርጋችሁ ነገር ምን ታደርጋላችሁ የሚለውን ያዝኩላችሁ። ከሚሊዮኖች በላይ ንግድ ላይ ሰርቻለሁ፣ አንቀሳቅሻለሁ። እንደዚሁም ደግሞ ኢምፖርት የምናደርግበት አንድ ድርጅት አለን ማለት ነው። በዛ ላይ ከሚሊዮኖች በላይ ወርዝ የሚያደርግ እቃዎች አለን ማለት ነው። ከዛም ባለፈ ከዚህ በፊት የተለያዩ አይነት ቢዝነሶችን ሞክሬያለሁ። የግል ሞክሬያለሁ፣ ፒኤልሲ ላይ ሞክሬያለሁ፣ በማህበር ሞክሬያለሁ እና እዚህ መጥቼ የምነግራችሁ መልእክት ከኤክስፒሪየንስ ነው ማለት ነው። ስለዚህ ዛሬ የምናወራው ነጥብ 5 ነጥቦች ብቻ ናቸው። እነዚህን 5 ነጥቦች ብቻ ይዛችሁ ከሄዳችሁ በእርግጠኝነት 6 ሊሆን ይችላል፣ ብቻ በእርግጠኝነት ውጤታማ እናም ገንዘብ እንድታገኙ ይረዳችኋል። ስለዚህ ተከታተሉ። በመጀመሪያው ገንዘብ ለማግኘት የሆነ ቦታ ለመድረስ እያሰባችሁ ከሆነ የሆነ ስኪል ያስፈልጋችኋል። ቢዝነስ ላይ ሊሆን ይችላል፣ አካውንቲንግ ላይ ሊሆን ይችላል። በሆነ ነገር እናንተ ስኪል ወይም ደግሞ ኤክስፒሪየንስ ወይም ደግሞ ኤክስፐርት መሆን አለባችሁ። ያለበለዚያ አይከፈላችሁም ማለት ነው። ይህ እስከ መጨረሻ ከማወራው የተሻለ ስለሆነ ማለት ነው። ምንድነው እናንተ በሆነ ነገር ሰው ሊፈልጋችሁ ሊመርጣችሁ ይገባል። አስቡትና ለምሳሌ ብዙ ሰው የሚጠይቃችሁ ነገር እና እናንተ በቀላሉ የምታደርጉትን ነገር መመልከት ትችላላችሁ። ስክሪፕት ማድረግ ነው፣ ሶሻል ሚዲያ ላይ ነው፣ ኢምፖርት ማድረግ ነው፣ ሰውን ማማከር ነው። ምንድነው እናንተ ጎበዝ የሆናችሁበት ነገር? ካልሆናችሁ ደግሞ የዓለም መጨረሻ አይደለም፣ መማር ነው። ምን ልትማሩ ትችላላችሁ የሚለውን ማየት፣ ከዛ በኋላ እሱ ላይ በደንብ ኤክስፐርት መሆን ይኖርባችኋል ማለት ነው። ይህ የአንደኛው ነው። ከቻላችሁ ሪሰርች አድርጉ፣ በዛ ላይ በደንብ አጥኑ፣ ስሩ፣ ከዛ በነፃ አገልግሉ እያለ ይሄዳል ማለት ነው። ግን በዋነኝነት የተፈለገው ስኪል ወይም ደግሞ እውቀት ሊኖራችሁ ይገባል በሆነ ሴክተር። በሁለተኛው ውጤታማ ከሚያደርጋችሁ ነገር እና እኔ ያልተጠቀምኩበት የነበረውን በአጭሩ ልንገራችሁ። እሱም ምንድነው ገንዘባችሁን ባልሆነ ቦታ ላይ ማባከን የለባችሁ። ምን ያስታውሳለሁ ግቢ ላይ ያለው ስራ ነበር፣ የራሴ ሱቅ ነበረኝ። እንደዛ ሆኖ ነገር ግን ብዙ ማወጣቸው ምግብ ላይና ልብስ ላይ ነበር። ልብስ ላይ በጣም ብዙ ገንዘቦችን አወጣለሁ። የሚላክልኝን ያተረፍኩትን ነገር በጠቅላላ ወስጄ ምን አደርጋለሁ? አወጣዋለሁ ማለት ነው። ምን ሆነ ማለት ነው? ንግዱም አላደገም፣ ተዘጋብኝ። ሲጀመር እሱን ሲቀጥል ገንዘቤ ከሰርኩኝ ማለት ነው። ስለዚህ ሌክዠሪ የሆኑትን ነገራቶች ጊዜው እስኪመጣ ድረስ ማለትም 3-4 መክፈል የምትችሉት እስካልሆነ ድረስ እንዳታወጡ የሚባለው ነገር እውነት ነው። ስለዚህ አንድን ነገር ስትገዙ 4 የሱን ነገር ማድረግ መቻል አለባችሁ ቢያንስ ማለት ነው። ከቻላችሁ ደግሞ ከምታተርፉት የሆነ ፐርሰንት ለመዝናናት ብላችሁ እያስቀምጣችሁ ተጠራቅመው በዛ ገንዘብ ተጠቀሙ። እሱን የፋይናንስ ላይ በደንብ እናወራበታል። በሶስተኛውና እኔ ችላ ያልኩት በሀዮቹ ካላችሁ ስፔሻሊ ብዙዎቻችሁን ላምትሉት ምንድነው ኢንቨስት ማድረግ አለባችሁ። ኢንቨስት ማለት ግዴታ ገንዘባችሁ ብቻ መሆን የለበትም፣ ጊዜያችሁንም መሆን አለበት። በምትችሉት አቅም መጽሐፎች ላይ፣ የሰው ላይ፣ ኔትወርኪንግ ኢቨንቶች ላይ እናም የተለያዩ አይነት ቦታዎች በመሄድ ጊዜያችሁን ኢንቨስት ማድረግ ይኖርባችኋል። ስፔሻሊ ደግሞ ሪኮመንድ ማድረገው ጀማሪ ከሆናችሁ፣ ነጋዴ ከሆናችሁ ስፔሻሊ ምንድነው የምታደርጉት? መጽሐፍ ላይ አድርጉ። እኔ በጣም ብዙ መጽሐፎች እዚህም አለኝ እዛም አለኝ። እነዚህ መጽሐፎች ናቸው አሁን የማደርገውን ነገር እንዳደርግ፣ ስራዬን የምወደውን ነገር እንድሰራ የሚያደርገኝ ነገር እሱ ስለሆነ ማለት ነው። ስለዚህ በሶስተኛው ኢንቨስት የምታደርጉት ገንዘባችሁን ብቻ ሳይሆን ጊዜያችሁንም ኢንቨስት ማድረግ አለባችሁ። ጊዜያችሁን ኢንቨስት እያደረጋችሁ ደግሞ ገንዘብ የምታገኙትን እነዛ ቦታዎች ላይ ኢንቨስት ማድረግ አለባችሁ። ብዙ ገቢ የሚያስገኛችሁ ሊሆን ይችላል። እንደዚሁም አንድ ሳይድ አርጋችሁም ሊሆን ይችላል። ስፔሻሊ ኢንቨልና እነዚህ ትራዲሽናል የሆኑ ዕቁቦችን መጠቀም ሊሆን ይችላል። እያላችሁ ኢንቨስትመንት ፖርትፎሊዮአችሁ ማስፋት አለባችሁ ማለት ነው። ይህንን በደንብ እናወራበታለን፣ ግን ተጠቀሙት። በአራተኛው ራሳችሁ ላይ ኢንቨስት ማድረግ አለባችሁ። በሀያዎች ውስጥ እስካላችሁ ድረስ እኔ የተሳሳትኩት የምለውና የሚቆጨኝ ነገር የሚኖር ምንድነው? አንደኛ
ፊዚካልና ጤንነቴ ላይ አልሰራም ነበር። ጤንነታችሁ ላይ ማሰሩ ከሆነ አስተሳሰባችሁም ገንዘባችሁም አታገኙ። ለምን መሰላችሁ ይሄን እምላችሁ? ጤንነታችሁ ላይ ስትሰሩ ጥሩ ሰውነት ሲኖራችሁ የተሻለ ገንዘብ ትሰራላችሁ። ማለትም ራሳችሁ ላይ ኮንፊደንስ ስለምትሆኑ የተሻለ ነገር ወደ እናንተ አትራክት ያደርጋል ማለት ነው። ስለዚህ ጤንነታችሁ ላይ መስራት፣ አስተሳሰባችሁ ላይ መስራት ገንዘብ ከመጣ በኋላ አይደለም ነው፣ ሳይመጣም ይህንን ነገር ማድረግ አለባችሁ። ስለዚህ ራሳችሁ ላይ ጥሩ ነገር ላይ ኢንቨስት አድርጉ። ከቻላችሁ እንዳልኳችሁ የመጀመሪያ ሰሞኑን ያው ይህ የኢንቨስትመንት ምክር አይደለም፣ ግን ከቻላችሁ ጥሩ ልብስ የምታገኙት ደሞዝ ላይ ጥሩ ነገር ለእናንተ ይገባችኋል የሚለውን ነገር ራሳችሁን ለማሳመን ሲባል ከሆነ ኢንቨስት አድርጉበት። ስለዚህ ራሳችሁ ላይ ኢንቨስት ማድረግ በአራተኛ ይሆናል። በአምስተኛና በዋነኝነት አብዛኛው ሰው ወይ አብዛኛው ነጋዴ ይህን ነገር ቢውልድ አያደርግም። እሱ ምንድን ነው? ስማችሁን መገንባት፣ ቢዝነስ ብራንዳችሁን መገንባት። አብዛኛው ሰው ይህ ቦታ ላይ በጣም ፎከስ አያደርግም። አንድ የምነግራችሁ ነገር አሁን የደረስኩበት ቦታ እንድደርስ የረዳኝ ራሴን እንዳገኝ ያገዘኝ እናም እንደነገርኳችሁ የተለያዩ ቢሮዎች አሁን ተከራይተን እየሰራን ነው። የተለያዩ እቃዎችን ኢምፖርት እያደረግን ነው። ብዙ ኦፖርቹኒቲዎችን ላይ እየሰራን ነው። እንደዛውም ደግሞ የተለያዩ አይነት ነገራቶችን እንድንሞክር እየረዳን ያለው የንግድ ብራንዳችንም እንደዛውም ደግሞ ስማችንንም እየገነባን ስለሆነ ነው። አብዛኞቻችሁ ነጋዴዎች ይህን ነገር ችላ ትሉታላችሁ። ከገቢዎች ጋር ላለመጣላት ይሁን ከሌላ ሰው ጋር ላለመጣላት ይሁን ብቻ የምታውቁትን ነገር ሼር አታደርግ። ይህ ደግሞ ትልቅ ሳይድ ኢፌክት እና ትልቅ ችግር ያመጣባቸዋል። በኋላ ላይ ያው ችግር ላይ ሆን ይችላል፣ ትርፋማ ትሆናላችሁ፣ ግን ብዙ በሮችን ላይ ከፍትላችሁ ይችላል። ስለዚህ እኔ እንደ ወንድማችሁ እየመከርኳችሁ ከሆነ እናም እዚህ ቦታ ላይ ያላችሁ ሰዎች ከሆናችሁ ስማችሁ መገንባት እና ቢዝነስ ብራንዳችሁ መገንባት ላይ ወደኋላ እንዳትሉ። አፍስሱ ገንዘባችሁን ሳታገኙ በፊት። ይህ ምክር እኔ 20 ላይ ያለው ስፔሻሊ ቢነግሩ ይኖሩ የተሻለ ቦታ ደርስ ነበር። ያው ሌላም አለ ብዙ ናቸው። ነገር ግን በእነዚህ 5 ነጥብ ስላልኳችሁ በ5ቱ እንቋጨዋለን። ነገር ግን ማወቅ የምትፈልጉና ወደፊት ሌላ ቪዲዮዎች እንድሰራላችሁ እየፈለጋችሁ ከሆነ ሰብስክራይብ በመጀመሪያ አድርጉ። በመቀጠል ኮሜንት ላይ ኔክስት እያላችሁ ጻፉልኝ። በቀጣዩ ደግሞ ስለምን እናውራ እስኪ ኮሜንት ላይ አስቀምጡ፣ እናወራለን። ይመቻችሁ። ባይ ባይ።